ሰላም እንዴት ናችሁ? ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ የኔ ውዶች። ዛሬ አጠርና ቀለል ያለ ግን ጠቃሚ የሆነ ወሳኝ የሆነ መልእክት ይዤላችሁ መጥቻለሁ። እሱ ምንድነው? ስልክ ቁጥሮችን ሴፍ ስናደርግ የምናጠፋው ጥፋት አለ። ያም ደግሞ ምንድነው የሚለውን እስከ መጨረሻው ድረስ አይታችሁ ተጠቀሙበት። በዚህ መልኩ ሴፍ ካደረጋችሁ የጓደኛችሁ፣ የዘመዳችሁ፣ የቤተሰባችሁ ስልክ ቁጥር ሴቭ አድርጋችሁ ዋትሳፕ አልወጣለኝ፣ ኢሞ አልወጣለኝ፣ ቴሌግራም አልወጣለኝ አትሉ ማለት ነው። ይህን ስህተት ካስተካከላችሁ። ስለዚህ ዛሬ የተወሰኑ ሀገራቶችን ኮድ ነግራችኋለሁ። እንደሚከተለው ተከታተሉ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ አትርሱ። በሌላም ቪዲዮ እንድመጣ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉልኝ። ቪዲዮን ተከታተሉ እስከ መጨረሻው። የአረብ ሀገራት ስልክ ቁጥር ሴፍ ስናደርግ የሚያስፈልጉን የመጀመሪያው ኮዶች፣ የአረብ ሀገራት ኮዶች ስልክ ቁጥር ሴፍ ስናደርግ ዋትሳፕ፣ ቴሌግራም፣ ኢሞ የማይወጣልን እነዚህን ስለማንጠቀም ነው። ኮዶቹን ዛሬ እነግራችኋለሁ። የመጀመሪያው ሳውዲ አረቢያ ነው። ሳውዲ አረቢያ የሳውዲ አረቢያ ኮድ ፕላስ 966 ብሎ ይጀምራል። የተባበሩት አረብ ኤሚሬት ወይም ዱባይ ፕላስ 971 ብሎ ይጀምራል። ኩዌት ፕላስ 965 ብሎ ይጀምራል። ኳተር ፕላስ 974 ብሎ ይጀምራል። ባህሬን ፕላስ 973 ብሎ ይጀምራል። ኦማን ፕላስ 968 ብሎ ይጀምራል። ሊባኖስ ፕላስ 961 ብሎ ይጀምራል። ስልክ ቁጥር ተቀብላችሁ ሴፍ ስታደርጉ በዚህ መልኩ ሴፍ ካላደረጋችሁ ዋትሳፕም ቴሌግራም ኢሞ ላይም አይወጣም። ስህተቱ ይሄ ነው። ከሰው ጋር ከጓደኛ ጋር ከዘመድ ጋር ስልክ ቁጥር ተለዋውጣችሁ ሴፍ ካደረጋችሁ በኋላ ወይም ደግሞ እነሱ ሴፍ ካደረጉት በኋላ አልወጣልኝም፣ ኢሞ አልወጣልኝም፣ ኢሞሽ አልወጣልኝም፣ ቴሌግራምሽ አልወጣም፣ ዋትሳፕሽ እምቢ አለኝ፣ አልወጣልኝም፣ ሴቭ አድርጌው ነበር የሚባል ነገር ይመጣል ብዙ ጊዜ ማለት ነው። የዚህ ምክንያቱ ምንድነው? እነዚህን ኮዶች ተጠቅመን ሴቭ ስለማናደርግ ነው። ስለዚህ በዚህ መልኩ ሴቭ ካደረጋችሁ ይወጣላችኋል ማለት ነው። ለምሳሌ ኢትዮጵያ ያለ ሰው ጋር ስልክ ቁጥር ተለዋውጣችሁ ከሆነ ሴቭ ማድረግ ያለባችሁ ምንድነው? ፕላስ 251 ብላችሁ መጀመሪያ የመደመር ምልክቷን ታስገባላችሁ። ከዛ 51 ብላችሁ ከዛ ለምሳሌ ስልክ ቁጥሩ የሚጀምረው 0910 0920 ብሎ ከሆነ የሚጀምረው ዜሮን ማጥፋት አለባችሁ። እዚህ ጋር ኮዱን ስላስገባችሁ ዜሮ ካልጠፋች አሁንም ቢሆን ስህተት ነው ማለት ነው። ሴቭ ስታደርጉ ዜሮን አጥፍታችሁ ፕላስ 251 10 ፕላስ 251 9 10 ብላችሁ ትጀምራላችሁ ማለት ነው። ማለት የሴቭ የምታደርጉት እንደ ሴቭ እንደምታደርጉት ስልክ ቁጥር ማለት ነው። 10 ቤት የሚሆን 20 ቤት የሚሆን ግን 09 ብላ ትጀምር የለ ከ9 በፊት ያለችው ዜሮ መጥፋት አለባት ማለት ነው። እሷ ራሷ አንድ ስህተት ናት። እሷ ካለች ሴቭ ታደርጉትም ስለማይወጣላችሁ ማለት ነው። ውድ ቤተሰቦቼ ይህን ቪዲዮ ከጠቀማችሁ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ።